ውድ የአለት ክላውድ ቤተሰቦቻችን እንደምን ቆያችሁ? በዛሬ ቪዲዮአችን ላይ እንዴት በአለት ክላውድ ላይ ዲፕሎይ ያደረግነው አፕሊኬሽን ላይ ዶሜን አሳይን ማድረግ እንደምንችል እናያለን። አብራችሁን ቆዩ። በመጀመሪያም ወደ አለት ክላውድ ዳሽቦርድ እንገባለን። ወደ ዳሽቦርዳችን እንደገባንም ቀጥታ የምናደርገው ነገር ዶሜን በተኗን በመጫን ወደ ዶሜን ሴክሽን እንገባለን። ዶሜን ሴክሽን ላይ እንደገባን ከዚህ በፊት ዶሜኖችን ገዝተን የነበርነውን ዶሜን ያሳየናል። ነገር ግን ከዚህ በፊት ዶሜን ካልገዛንና አዲስ ዶሜን መግዛት እንፈልግ ከሆነ በቀኝ በላይ በኩል ሬጂስተር ዶሜን የምትለዋን በተን በመጫን አዲስ ዶሜን መግዛት እንችላለን። ነገር ግን እኛ የገዛነው ዶሜን ስላለ እሱን እንጠቀማለን። ስለዚህ የገዛነው ዶሜን ካለ ወር ደግሞ ከገዛን በኋላ ዶሜኗን በመንካት ወደ ዶሜናችን ኮንፊገር ወደምናደርግበት ፔጅ እንሄዳለን። በዚህም ፔጅ ላይ ዶሜናችንን ኮንፊገር የምናደርግበት ፔጅ ይሆናል። ያ ማለት ዲኤንኤስ ሪከርዶችን አድ የምናደርግበት፣ ሰብ ዶሜኖችን የምንሰራበት እንዲሁም የተለያዩ ነገሮችን የምናደርግበት ቦታ ይሆናል። ስለዚህ ለኛ የምናደርገው ነገር ሰብ ዶሜን ታብ ላይ በመሄድ ሰብ ዶሜናችንን እንሰራለን። በዚህም ላይ ሆስት የሚለው ላይ የምንፈልገውን ስም በማስገባት እንዲሁም ቫልዩ የሚለው ላይ አፕሊኬሽናችንን በአለት ክላውድ ላይ ዲፕሎይ ስናደርግ አለት ክላውድ የሰጠንን ዩአርኤል እናስገባለትና አድ እንላለን። ይህንን ፕሮሰስ እንደጨረስንም ቀጥታ ወደ አፕ ሴክሽን በመሄድ የምንፈልገውን አፕሊኬሽን ወር ደግሞ ቫልዩ ላይ አሳይን አድርገን የነበረውን አፕሊኬሽን እናካለን። ይህንንም እንደነካን ወደ አፕሊኬሽኑ ፔጅ ይወስደናል። እዚህም ላይ ቼንጅ ዶሜን የምትል በቀኝ ላይ በኩል እናገኛለን። እሱን ልክ እንደተጫንን ትንሽ ካርድ ይመጣልናል። በዚህ ካርድ ላይም ዶሜናችን አሳይን እንድናደርግ ያለንን ዶሜን፣ ያለንን ሰብ ዶሜን እንዲሁም የፕላትፎርሙን ዶሜን እንድንጠቀም የሚያደርገን አማራጭ ያመጣልናል። ለኛ ሰብ ዶሜን የሚለው ውስጥ በመግባት ከዚህ በፊት ሰብ ዶሜኑ ወር ደግሞ ለዚህ አፕሊኬሽን ይሆናል ብለን ያሰብነውን ሰብ ዶሜን ያሳየናል። የምንፈልገውን ሰብ ዶሜን አፕሩቭ እንላለን። ሴቭ ሚሊዮንም እንደተጫንን ፕላትፎርሙ ዶሜኑ የኛ መሆኑን የሚያረጋግጥበትን የራሱ የሆነ ማድረግ የሚጠበቅብን ነገሮች ይነግረናል። ያ ማለት ወደ ዶሜኑ ሄደን የተሰጠንን txt አድ እናደርጋለን። አድ እንዳደረግንም ቼክ ናው የሚለውን በመጫን ቼክ እንዲያደርግ ማድረግ እንችላለን። ቼክ ካደረገልን በኋላ ኦፊሻሊ አሳይን ያደረግነው ዶሜን ለአፕሊኬሽናችን መስራት ይጀምራል ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ለተጨማሪ መረጃ ሰፖርታችንን ማናገር ይችላሉ። አለት ክላውድ